ሆናችሁ ነው? ፒስ ቤቢ ስምሽ ማን ነው? ቢኒያም ጌዲዮን። ሰይ ማን አልከኝ እንዴ? ቢኒያም ጌዲዮን። ደገም እስኪ ጌዲ ተረጋግተህ ፈላውን ካለው ምናልባት እዚህ ከሚመላለሱ ቺኮች አንዷ ጨርሹ እዚህ ከሚመላለሱ ሴቶች ካንዷ ፈልፍለው ነው ልትይ ነው? ጨርሹ ሚሞሪህን ሪዋርድ አድርገው። ስንት ዓመት ነው? 10 አልማዝ ለምለም ነሽነሽ ወርቅ ፋቲ ገነት የጅማ ልጅ የለውም አባዬ ጀላዋይ የጅማ ልጅ የለውም አባዬ ጀላዋይ የጅማ ልጅ ማናት? ቤት ማነሽ? ራሽ ማነሽ? አንድ ህጋዊ ሙዚቀኛ ቤት ውስጥ ሳታስፈቅጂ ሰተት ብለሽ ጉቢያለሽ። ማነሽ? ሊድ ጊታር ነሽ? ትሩምቦን ነሽ? ኤልያስ መልካ ነሽ? ማነሽ አንቺ? እንዳረገዝኩኝ ነገር ነበር የመጣሁት። እንዳረገዝኩኝ እኔ ልጅ አምሮኝ አንቺ ያረገሽ ሌባ ውጪ አንየሽ ገና ለገና አንቺን ያገባል ተብሎ ሊያጣሉን ማማዬ። ይሄን ካንተ አልጠብቅ። እንደዚህ አይነት ሰው አልመስለኝም ነበር። እባክሽ ንከሽ። ዋው ጃስ ማይና ዜቱ እናቴ ናት። ጊርጊሮ ስጋ ቤት አካባቢ ታክሲ ስትጠብቅ አግኝታት ልሸኝሽ ብለ መኪና አስገፋት። ከዛ ተዋዳችሁ እኔን ወለዳችሁ። ስለምን መዋደድና መዋለድ ነው የሚያወራው ይሰውዬ? አንተ በምን አወቅ? እናቴ ነግራኝ ነው። ጊርጊሮ ስጋ ቤት የሚባል ነበር እንዴ? ነበረ፣ በልማቱ ፈርሶ ነው። የዚያ ያለ ከፊቴ ተወሰደ የፊት ፎቶኮፒ ሲሆን እዚህ ጋር ማለት ማንኛ አታምሩ ኪሎ ፓትሮን ኮላሩ ወልሳት እንደናመሻችሁ ለነዋላችሁ እንዴት ዋልክ አባቢ? የማን ልጅ? የአባቴ። አባቴ ስም የለውም ነበረው ግን አላመነም። እንዴት ነው የሚያወራው? መቅደም የማን ልጅ? ጌዲዮን እየተከራች ነው። ነውዲ አንቺ ልጅ ከዚህ ሰውዬ ራቂ ብዬሻል ነበር። አንድ ቀን በምናምኑ ተብትቦ ያበላሽሻል። ፍርድ ቤቱን እኮ እንደነዚህ አይነቶቹ ናቸው እኮ ያጣበቡት። እራላክ ይቻላል። ፈጠጥክብኝ እኮ ማሙሽ። ዝም ብዬ አይኖትን ሳይሆን እትዬሽ ይመስላል። ትዬሽ